የአያቶላህ መጨረሻ አያቶላህ በመጨረሻም ተገደሉ። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላህ አሊ ካባኒ ቅዳሜ ዕለት እስራኤልና አሜሪካ በከፈቱት ጥቃት በቢሮአቸው ውስጥ መገደላቸውን መንግስታዊ ምንጮች ማረጋገጣቸው ተሰማ። የመንግስት ከፍተኛ ባለስልጣናት ኢላማ ባደረገው የመጀመሪያዎቹ ጥቃቶች በድምሩ ወደ 40 የሚደርሱ የኢራን ባለስልጣን ሳይገደሉ እንዳልቀሩ የሚወጡ ዘገባዎች የሚገልጹ ሲሆን እስራኤል ቀደም ሲል በስም ጭምር የለየቻቸው 7 ባለስልጣናት መገደላቸው መነገሩ ይታወቃል። ይህንን ተከትሎ በኢራን የ40 ቀን የሐዘን ቀን መታወጁን መንግስታዊ መገናኛ ብዙሃን እየዘገቡ ይገኛል። የኢራን የበቀል ጥቃቶች በአሜሪካ ወታደራዊ ሰፈሮች ባሉባቸው ወይም በአሜሪካ በተጣመሩ ቦታዎች በዱባይ፣ ዶሃ፣ ባህሬን እና ኩዌት ሪፖርት ተደርጓል። በመላው ኢራን ከ200 በላይ ሰዎች መገደላቸውን ቀይ ጨረቃ ዘግቧል። የአሜሪካና የእስራኤል ጥቃቶች የሴቶችን ትምህርት ቤትን ጨምሮ ሲመቱ ቢያንስ 108 ሰዎች መገደላቸውን መገናኛ ብዙሃን እየዘገቡ ይገኛሉ። በስተመጨረሻም አያቶላህ አሊ መገደላቸው ይፋ ሆነዋል። እጅግ በጣም ያሳዝናል። ምናልባትም ሶስተኛው የዓለም ጦርነት እንዳይከፈት እያሰጋ ነው። ጦርነቱ እጅግ ተባብሷል።